ሰላም እንዴት ናችሁ? በአጋጣሚ የሚሆን በየትኛው መንገድ ይሄ ቪዲዮ ከደረሳችሁ ወር ደግሞ ለማየት የሞከራችሁ ሰዎች ራሴን ላስተዋውቃችሁ። ስሜ ደጀኔ ተስፋዬ ይባላል እና ጥቂት አመታቶችን አይ ቲንክ ያው ከአምስት እስከ አስር ባልበለጡ አመታት ውስጥ ባለችኝ በእረፍት ጊዜ ከስራ መልስ በማግኛት ጥቂት የእረፍት ጊዜ ውስጥ በንባብ ሳሳልፍና የተወሰኑ ነገሮችን መሞከር ያለብኝን አንዳንድ ነገሮችን ስሞክር ቆይቻለሁና ምን አሰብኩኝ አሁን የተለያዩ በተለይ በዚህ በስነ ጽሁፉ በጥበብ ዓለም ያሉ ወዳጆች ይኖራሉ ይታወቃሉ። ይታወቃል የተለያየ ፔጅ እንዳለ በመጽሐፍ ዳሰሳ ላይ ኦር ደግሞ አንዳንድ ሀሳቦች ላይ ሀሳባቸውን ሼር የሚያደርጉ እንዳሉ ይታወቃሉ። እኔም ደግሞ ቢያንስ ይሄን ኦፖርቹኒቲ ተጠቅሜ መሰል ወዳጆቼ ጋር ብደርስና ለነፍስ ጥሪ የሚኖሩ ወዳጆችን ማፍራት ከእነሱ ጋር ማወዳጀት ብችል ብዬ ነበርና አንዳንዴ ለነፍሱ የሚኖር ሰው በአድ ውስጥ የሚቆየው መቆየት እስካለበት ጊዜ ነው። መውጣት ባለበት ጊዜ ይወጣል። እኔም መቆየት ያለብኝን ጊዜ ቆይቻለሁ ብዬ አስባለሁ። በቆየሁት ልክ አውቄያለሁ ሳይሆን ለማወቅ ጥረት አድርጌያለሁ። አንዳንድ መጽሐፎች በእጄ ላይ ቤቴም አሉ። ስለ ንባብ ስለ መጽሐፍ ዳሰሳዎች ማውራት ብንችል መወያየት ብንችል ደስ ይለኛል። ነገሮችን አንድ ስቴፕ ራሳችን ላይ ቫልዩ አድ እናደርጋለን ብዬ አስባለሁ። እና ስለ ንባብ ሲነሳ ለምሳሌ ለምን እናነባለን? ባናነብስ? ከማንበብ የምናገኛቸው ጥቅሞችስ ምንድን ናቸው? የሚሉትን እንዴት ነው የምናነበው? ምንድነው የምናነበው? ምን አይነት ይዘት ያላቸው መጽሐፍቶችን ከየት እንጀምር? የሚለውን በንባብ አለም ያሉትም የሌሉትም ሰዎች የራሳቸው የሆነ ጥያቄ አላቸው። በሰፊው በሂደት የምመጣበት ይሆናል። እና አንድ ሰው የሚያነበው መጽሐፍ የሚያነበው በዋናነት አንደኛ የማያውቀውን ነገር ለማወቅ እንዲረዳው ነው። ሁለተኛ ግን አውቀነው የማናስተውለው ነገር እንድናስተውለውና እንዲገለጥልን ይረዳናል። ለምሳሌ አንድ ስለ ህይወት ነፀብራቅ የሚያመለክተን መጽሐፍ ብናነብ ልቦለድ ሊሆን ይችላል። ለምሳሌ ልቦለድ የገሃዱ አለም ነፀብራቅ ነው እንደሚሉት አባባል ከዛ ከምንኖረው ህይወት ላይ የተቀዳ ሀሳብ ቢሆንም ግን ነገሮችን እኛ ያላለፍንባቸውን መንገዶች እንድንረዳና እንድናስተውል ምልከታን ይሰጠናል። ፕለስ ደግሞ እየኖርንባቸውን በራሱ ለምሳሌ የህይወት ቻሌንጅ ፈተና ሊሆን ይችላል። ያንን ፈተና እንዴት መውጣት እንዳለብን ላናውቅ እንችላለን ወይም ደግሞ ላናስተውል እንችላለን። ከዛ ከመጽሐፍቶች ውስጥ የምናገኛቸው ሀሳቦች የሚጠቅሙን ለእኛ ግብአት የሚሆነውን ነገር በምንወስድበት ሰዓት አንደኛ ህይወታችንን በትርጉም እንዲጓዝ ወይም ደግሞ ህይወታችንን በትርጉም እንድንኖር ሚኒንግ ያለው ላይፍ እንድንኖር ይረዳናል። ፕለስ ደግሞ ሰው ራሱን ያተርፋል። ሌላ ነገር እንኳን ማድረግ ባንችል ማትረፍ ባንችል አንድ ሰው በንባብ ህይወት ውስጥ ሲኖር መጽሐፍን በሚያነብበት ሰዓት የንባብ አለሙን እያሳደገ በሚሄድበት ሰዓት ሌላው ቢቀር ራሱን ያተርፋል። ራሱን ሆኖ መኖር ይችላል። ትልቁ የሰው ልጅ አላማና ግቡ ደግሞ ራስን መሆን ነው። ራስን መሆን እንዴት ይቻላል? ራስን መሆን ማለት ምን ማለት ነው? ኔክስት ላይ ሀሳቦችን ሼር እንደራረጋለን። ህይወት ገብቶን መኖር እንችላለን። የህይወት ትርጉም ገብቶን መኖር እንችላለን። ጀስት እንስሶች እንደሚኖሩት በደመ ነፍስ መግባት መውጣት መብላት መተኛት ከሚያደርጉት ሩቲን የተለየ የህይወት ትርጉም ገብቶን ምን ማድረግ እንዳለብን ለምን አላማ እንደመጣን እንዴት መጓዝ እንዳለብን እስከየት ድረስ መጓዝ እንዳለብን ምን መስራት እንዳለብን እንረዳለን እንገነዘባለን። ፕለስ ደግሞ የቃል ትርጉም የሀሳብ ትርጉም በራሱ ይገባናል። ሳናውቀው እኛ ንባብ ከጀመርንበት ጊዜ ጀምሮ በምናደርጋቸውም ቆይታዎች
በምናሳልፋቸው አመታት ውስጥ በየጊዜው ራሳችንን በምንመዝንበት ሰዓት ለውጡ ምን ያህል እንደሆነ እንረዳለን ማለት ነው። ስለ ንባብ የተለያዩ ሀሳቦችን እየተወያየን እንቀጥላለን ብዬ ስለማስብ ነው። ለዛ ነው ይሄን ቪዲዮ ሼር ያደረኳችሁ። ስላዳመጣችሁኝ አመሰግናለሁ። ቀጣይ በሌላ በተሻለ ሀሳብ እና ባልኳችሁ ነጥቦች እንገናኛለን።